ፈንዲንግ ፒፕስ ላይ እዚህ ዜሊ ላይ የሆነ እንትን አለና እንትና ታስክ አለና ታስክ በምትሰሩበት ሰዓት እዛ ጋር ብዙ ሰዎች አሉ። ከነዛ ውስጥ ከነዛ ቁጥር ተወዳድራችሁ ከፍተኛ እንትን ካመጣችሁ እዛው ግባቢው ይሰጣሉና እኔ የገረመኝ ነገር እኔ ብቻዬን መስዬ ነበርና እዩት ኢትዮጵያ እዚህ አንዱ ኦርቶዶክስ ተዋህዶ የሚለው አንደኛ ደረጃ እየመራ ነው። ማን እንደሆነ አይታወቅም፣ ግን አንደኛ ደረጃ እየመራ ነው። ኧረ ይመቸው። ግን እኔ በቃ እንዴ ብቻዬን ነኝ ምናምን ነገር ብዬ ነበር። አያችኋ? ኧረ ዘብ አለ እዚህ ጋር ቴፕሲት ምናምን እሱም ኢትዮጵያዊ ሳይነው ቀረንፊቱ ምናምን የኢትዮጵያ ነው እና እስከዚህ ድረስ ገብቶ ፈልጎ ምናምን ነገር ግባቢ ያገኛሉ። እና ፈንዲንግ ፒፕስ ይሄን ነገር በጣም ትንሽ ሊከብዳችሁ ይችላልና እኔ አሁን ስንተኛ ላይ ነኝ? 162ኛ ላይ ነኝ። አንዱ ኢትዮጵያዊ አንደኛ ላይ ነው እና ይመቸው። እሱ 29000 ፖይንት በማጠራቀም አንደኛ ደረጃ እየመራ ነው። እኔ ደግሞ 3000 ፖይንት በማጠራቀም እየተመራው ነውና ዲስኮርድ ላይ ገብቼ ስጠይቃቸው እዚህ ጋር በደረጃ ለሚወጡ ሰዎች ነው ጊቫ እንትኑን ያዘጋጀ ነው። ታስክ ሰርቶ እዚህ ጋር ደረጃ ባሉ ሰዎች ነው የምንሰጠው። ጊቫዊ አይደለም ታስክ ያው ሰርቶ ነው የሚያገኙ ምናምን ነገር የሚል ምላሽ ነው የሰጡኝና ማን ያውቃል እናንተም እዚህ ገብታችሁ መውሰድ ትችላላችሁ ብዬ ነው ማስበው። ምክንያቱም ካሰባችሁ የማይሆን ነገር እኔ አሁን ትላንት ነው የገባሁት እና ትላንት ገብቼ ምንድነው እዚህ ጋር 162ኛ ላይ እየተመራው ነው። እንግዲህ ከኔም በታችም ያሉት ይኖራሉ ብዬ አስባለሁ። እንግዲህ 162ኛ ላይ እስቲ ራሴን ሊያው እና ጎበዝ ነው። በጣም ተመችቶኛል። ማን እንደሆነ ባላውቀው 60 ስንት ነው 62 ላይ ያው እንግዲህ ጀለስ 62 ላይ እየመራን ነው። ከኔ በታችም ያሉ አሉ እና ደስ አይልም። እንግዲህ ይሄ ፈንዲንግ ፒፕስ እንግዲህ ጥናት አርጋችሁም ይሁን ባታረጉም አንደኛ ወይም ደግሞ ካሉት ፕሮፈርሞች ውስጥ በታርታ የሚመደብ ነው ተብሎ ይታሰባል። እናንተም ታውቃላችሁ። እንግዲህ እሱም ሳይቀር እዚህ ጋር ጊባዊ እየሰጠ ነው። እኛ ሁሌ ነፃ ምናምን ነገር ከምንፈልግ እንደዚህ ያው እንደዚህ ፈልጊ ሰርች አድርጌ ነው ማቀርበውና እንደዚህ የሚከብደውን ተዋለሁ። ምክንያቱም አብዛኛው ሰው እንደዚህ መልፋት ስለማይፈልግ እንደዚህ በጣም የሚያስለፈውን እኔ ተዋለሁና ፍሪ ነው ለናንተ እየለቀኩ ያለሁት። እንግዲህ እዚህ አሁን እኔ ገብቼ የምታገለው ከኔ ጋር መታገል መስራት ምናምን ነገር ብትወዱ ሁሌ ፖስታለሁ። በየቀኑ አንድ ፖስታለሁ። ደግሞ እኔ ቼካ አብዛኛው ሰው ምንድነው ሞክሮ ያልተሳካውንም ዝም ብሎ ነው የሚፖስተው። እኔ ግን በኔ ቼክ አድርጌ ነው የምፖስተው። የኔ ቻናል ለየት የሚያደርገው ያ ነገር እኔ ሞክሬ ሲሳካልኝ ነው የምፖስተው እንጂ ዝም ብዬ ለምሳሌ ይሄን አልፖስትኩም። አሁን ትላንት ከብቼ ሰርቼ ነበር። እኔ ገርሞኝ አንደኛ እየመራ ያለው ገርሞኝ ነው። ብቻ ይመቸው። ከፈንዲንግ ፒፕስ የሆነ እንትን ያገኛል። ባትልፊልድ ነው የሚባለው፣ ያው ጦር ሜዳ ነው የሚባለው፣ የውጊያ ሜዳ ምናምን ነገር በቃ ምክንያቱም እዚህ ጋር ያሸነፈ ነው ምናምን ነገር የሚወስደው። ለማለቅ 17 ቀን አለው። እስቲ ገብታችሁ መሞከር የምትፈልጉ ካለ ሊንኩን ቴሌግራም ላይ አስቀምጣለሁ፣ ሊንኩን ቻናሉ ላይ አስቀምጣለሁ። እስቲ ገብታችሁ ሞክሩ እላለሁ። ታንክ ዩ ጋይስ።